ፎርሙላ ላይ ብለሃል ሊቀ ጠበብ ሳይንቲስት ማዕረግህን አንተ ስለሰጠ መብት ነው ነኝ የምትለው ነገር አሁን ይሄ እኮ ትርጉም የለውም ተራ ነው። ስለዚህ ቆይ አንድ ነገር ልንገር። ስለዚህ ለሰዎቹ ምን ግንዛቤ ይሄንን እንዴት ሰጠው መሰለ ታሪካዊ እንትን አለው። አሁን እኔ ስነሳ እንግዲህ መሀይሙ ፈላስማ ብዬ ነው የተነሳሁት መጀመሪያ ስነሳ። አሁን የተነሳሁበትም ምክንያት አለኝ። የተነሳሁት ጠቅላይ ሚኒስትር መለስ ዜናዊና የአቅም ግንባታ ሚኒስትር ተፈራ ዋልዋ የወደፊት የትውልድ ዕጣ ፈንታ ምን ይሁን ብለው ምሁራኖችን ሰበሰቡ። በ92 መጨረሻ በ93 መግቢያ የዛኔ እቅማለሁ አጨሳለሁ ዊንስቴንን እያጨስኩ ጫቴን እየቀማው በቴሌቪዥን በመስታወት እያየሁ ነው ትኩረት ሰጥቼ። ምክንያቱም ከኔ በለጡ የተሻሉ ብዙዎች እንዳሉ አቅ ነበረ። በኢህአፓ ልካስ አልቋል በኋላ ስረዳ እና ሳይ እኔን ወቀስኩኝ። ኦኬ እኔን ኮነንኩኝ። ማንንም አይደለም። ሳይ ደነገጥኩኝ። በጣም ከሚገባው በላይ ደነገጥኩኝ። እኔ ይህን ጥበብ እመብርሃን አብርታልኝ ይዤ በጫት ውስጥ እመብርሃን በተስፋ አብርታልኝ። ማን ያል እመብርሃን ማነች? ንቃተ ህሊና ማርያም ነች። ንቃተ ህሊና እመብርሃን። አዎ እኔ አሁን በቃ ይሄ ሳይንስ እንግዲህ እኔ አሁን ሊቀጠበብት ሳይንቲስት እመብርሃን አንተ ጭፍን ጥላቻ አይደለም። እኔ ጥላቻ ጭፍን ጥላቻ ነው ይሄ። እኔ አሁን አንተን አልጠላህምም አልወደድም። አካል ነህ ማንነት ነህ። እኔን እንዴት እጠላለሁ? እኔ ነው ነው እኔን ስለተላራስን አይደለም። ኖ እኔ መጥላትም መውደድ የሚባል የለም። አልጠላህምም አልወደድም። አንድ ማንነት ስላ